አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚያ አንቺ የሳሂባ ነው እንጂ የምትፎዚያ ወየው አንቺ ራስሽ ስትወጂ ግን ትገርሚያለሽ። የሳሂባ ቤተሰቦች እንደምን አላችሁ? ሀባይብ ያው እዚህ ጋር ምግብ እንደምታዩት እኔ ነኝ ፎዚን ሰርቼ ምግብ ምናምን አምጥቼ ጋበዝኳትኝ። በቃ ሰርቼ ለፍቼ ምናምን ጥየግዬ አመጣሁኝ። ከዛ አይጣፍጥም ማለችኝ። አትገርምም? አያችሁ ሀባብ እንጀራ ጋገርኩ፣ ዶሮ ያው እንደምታዩት ጠበስኩኝ፣ ሚጥሚጣ እዚህ ጋር ምናምን ብቻ ያላመጣሁት ነገር የለም። ሐሙስ አለ፣ ባናና አለ፣ ቸኮላት አለ፣ እዚህ ጋር በርበሬ አለ፣ ሽሮ አለ። ብቻ ያላመጣሁላት ነገር የለም። ይሄ ሽሮ ነው፣ በርበሬ እዚህ ጋር ደግሞ ይሄ ታስረው ሚጥሚጣ ነው። ብቻ ያልጋበዝኳት ነገር የለም። ዛሬ ምንም አልጣፈጠኝም ምናምን ነገር አለች። ሀባይ በኔ ላብ እንደዚህ ጠብ እስከሚለኝ ድረስ ነው ለፍቼ ግዬ ያመጣሁላት። ስለዚህ የምግብ ምን ተጨምሮበት የምግብ ያኔ እኔ የምፈልገው ጥያቄ ጠይቃታለሁ። ምግብ ላይ ምን ተደርጎ የወሎ ጥያቄ ጠይቅ። ወሎ ውስጥ የሚሰራ ምግብ ምን አገባሽ እንዴ? ተዛብሎ ነገር የለም። ላ ሞላዘማ ካልሽ እኔም ጠይቅሻለሁ። አይ እንደዛ አይደለም። እኔ ግን አይጣፍጥም ስላልሽኝ ነው የምጠይቅሽ እኮ። እና ታዲያ እንደዚህ ብልሽ ያኔ እናንተ ሀገር ውስጥ የሚሰራ ምግብ እኔ ምን አገባሽ እንዴ? እኔ የፈለኩት እጠይቃለሁ። እኔ አህምሽ ያንቺ ያለ መመለስ ያንቺ ስንፍናን ማወቅ ብቻ ነው። እኔ ለፍቼ አይጣፍጥማ። አንቺ ደግሞ ምን አርገሽ እንደምታበሲው እጠይቅሻለሁ ማለት ነው። ስለዚህ ግዘ ወደ ጥያቄ ማለት ነው። ካልመለሰችልኝ የጠየቅኳት ጥያቄ ይሄን ሽሮ በጥብጬ ማለት ነው በዚህ ኩባያ አርጌ አጠጣታለሁ። ሰምተሻል? አዎ ወድግድ። ስለዚህ እኔ ስለለፋው ይሄን አክል ይሄው ማጥሚጣ እዚህ ጋር በርበሬ አለ፣ እዚህ ጋር ሽሮውን ደግሞ ከፋችሁ እና እንጀራ አለ እዚህ ጋር ማለን እንጀራ ልታስገምችኝ ነው። አንቺ ብዙ ሰው እኮ ነው የሚሰማኝ። ያምሻል እንዴ? ግድ ነው እንደውም እንትን ነው ማለት ነው። ሞያው በዚህ ታማርላትና ከዛ ካላት ከሌላት ያው አንተ ታውቃለህ ማለት ነው። እኔ ግን ለማስተማር ላንተ ብዬ ነው ወይም ላንቺ ብዬ ነው እና ማለት ነው። ፎዚ መጠይቅሽ ጥያቄ የጎመን ክትፎ እንዴት ተደርጎ ይሰራል? ቀላል፣ በጣም ቀላል ነው። የጎመን ክትፎ እንዴት ተደርጎ ምን ተጨምሮበት ነው የሚሰራ? ከጎመን ከመጀመሪያው ጀምረሽ ትነግረኛለሽ ማለት ግን ማለት ነው። እኔ መልሳለሁ፣ አንቺ ዝም በይ እስከምጨርስ ድረስ እኮ። እሺ መልስ። እሺ መጀመሪያ መሬት ይቆፈራል። እሺ ከዛ ይዘራል። እሺ እንዴ እኔ እኮ ከመዝራቱ አይደለም ከማስብ እስከሚበስ ከመብሰሉ ድረስ ነው። ኦኬ ከመጀመሪያ እስከ መጨረሻ ነው። እሺ ከዛን ወየው ስሙ እስቲ ጎዷል። ከዛ መሬት ጓሮ ይቆፈራል፣ ማዳበሪያ ምናምን ይጨመራል። ከዛን ይበቅላል፣ ውሃ ይጠጣል። ሲያድግ ጎመኑ ይቀነጠስና ከዛ ይቀነጠስና ማለት ነው እንትን ይደረጋል። ገብቶሻል? ምን ተቀንጥሶ ቅጠሉ ለብቻ፣ ከዛ የጎመን እንጨቱ ደግሞ ይላጥና ይቀቀላል። እሺ ታልጦ ይቀቀላል። እሺ የኔ ባለሙያ ከዛ ይቀቀላል። እሺ እንጨቱ ይቀቀላል፣ ቅጠሉ ይጣላል። እና ምኑ ነው የሚቀቀለው? እንዴ በስነ ስርዓት ንገሪኝ እኮ። እንጨቱ ማለት ነው ግንዱ የጎመኑ ይላጥና ይቀቀላል። የጎመን ግንዱ ይቆረጣል፣ ከዛ ይቀቀላል። የጎመን ግንዱ ማለት እንጨቱ ማለት ነው። እሺ ሳሂባ፣ አይ ክትፎ ካልሽ የጎመን ክትፎ ነው አይደል? በቃ ያኔ ቅጠሉ ብቻ ይቀቀላል። ከዛ ጥቂት ተደርጎ ይከተፋል። እሺ ከዛ ቅመም ይጨመራል። ምን ቅመም? አሁን እዚህ ጋር እሺ ሚጥሚጣ፣ እሺ የደረቀ ጎመን፣ የተቆረጠው አሁን የቀቀልሽው ጎመን ገና ሌላ ደረቅ ጎመን ይጨመራል። አዎ ከላይ መስመስ ይደረጋል። ምን የደረቀ ጎመን
ሀባይ ሙያውን ጎመን ሚጥሚጣ ይደረጋል ይበላል በቃ በቆጮ ከዛስ በቃ ሀባይ ወላሂ ላዚም ይሄማ በጣም ትልቅ ቅጣት ነው የምቀጣሽ ወላሂ ላዚም እኔ መጨረሻ እነግርሻለሁ ምን እንደሆነ ማለት ነው ግን አሁን ቅጣቷ ማለት ነው እዚህ ጋር ሙዝ ልጭ አስቀምጫለሁ ያው እዚህ ጋር ከዛ ማለት ነው እንዴ አንቺ ጭራሽ የማይደረግ ነገር ጎመን እና አንቺ ጓደኛ ከሆንሽ የደረቀ ጎመንና እንትን እንዴ ቆያ እዩ እዚህ ጋር አለ አይደለ ይሄ ሙዙ ነው ሙዙ ይሄው ልጬዋለሁ የተላጠ ሙዝ ነው ከዛ ሲጀመረው እንዴት ነው የምበላው አረ ሳይባ ግፍሽ እንዴ በቃው አረ ምን ግፍ አረ ሳይባ ላ አረ በቃሽ አረ ቆየ ጎመን በጣም ያስቀየምሽ ጎመን ነገር ደረቅ ያከዳላው አረ ከታች ጨምሪ ወላ ሙሉውን ነው የምቀባው ማለት ነው እንደ ሳይባ ይሄን ሙሉ ነው የምበላው ላ ወላ ወላሂ ትበይዋለሽ እንዴ ቀጣጣሽ አረ ሳይባ እንዴ ይሄ ደግሞ ግማሹም ቢውና ማለት ነው እዩት እንዴት እንዳረኩት ውሃ ራሷን ውሃ ጨርሰናል የለንም ስለዚህ ይሄ ማለት ነው ያል ነይ አሳያቸው ወላሂ ንካሽውና አምጪ አሳያቸው ያ ጎበዝ ወላሂ ያ ደግሞ ትወዳለች በርበሬ ሚጥሚጣ ነው የምትወዳው አውሪ እየበላሽ ወላሂ ሳይባገ አምጪ አንዴ ትንሽ ልጨምርላት ትንሽ እዚህ ጋር ልቀባ ይሄው እንደነከሰችው እቺ ልጅ በርበሬና ሚጥሚጣ ውስጧ ነው ያ አይ ሳይባ ወይስ መጀመሪያ ውሃ ልብሷ እንዳለ በሰበሰ ያው ይሄን ብቻ ተብላ ያ እንዴ አንቺ እንዴ በነገራችን ላይ የሰውና ላይን ብለን አይደለም እኔ የቀጠችው ወላሂ ላዝያለሁኝ ወላሂ ያው እንደዚህ አይነት ቀልድ አትቀልጂ አንቺ እውነትም ያቃጥላ ሀዋይ ወላሂ ያቃጥላ ያላ ይሄው ቅጣቷ ሁለተኛ ጥያቄ ማለት ነው ሁለተኛ ጥያቄ ወይዮ ወላሂ ያቃጥላ ሁለተኛ ጥያቄ የምን መሰለሽ ቆጮ እንዴት ተደርጎ ነው የሚጋገረው እሺ ከመጀመሪያው እስከ መጨረሻው ልክ እንደ ጎመኑ ቶሎ ብለሽ ቆጮ እሺ ቆጮ ያኔ ከገበያ ይገዛል ከዛም በኋላ ተጠቅልሎ የተወሰነ ቀን ቤት ውስጥ መቆየት አለበት ከገበያ ተገዛ እሺ ለወላሂ አይቻልም እሺ ተገዝቶ ተጠቅልሎ ቤት ይቀመጣል አዎ ከዛ በኋላ ማለት ነው ከዛን በደንብ ተደርጎ በእጅ ይታሻል እሺ ወላሂ ከዛን እንደዛ በደንብ አድርገሽ ካሸሹ በኋላ ምጣድ ብረት ታሰሚና እንትን ኮባታ ከታች ታነጥፊና በደንብ ስስት አድርገሽ ተጠፈጥሽዋለሽ ይበስላል ያኔ ግን አይገለበጥም ማለት ያኔ ማለት በጣም ድርቅ ሳይል ይወጣል ይበላል አይ የቆጮ አገጋገር ይሁን ወላሂ ቅጣቱ ታይቀመጥ ቆጮ ከገበያ ይገዛል ተጠቅልሎ ቤት ይቀመጣል ከዛ በኋላ ኮባ ይነጠፋል በቀጭኑ ይጠፈጠፋል በደንብ ሳይደርቅ ይወጣል ይበላል ላ ወላሂ አይጨመቅም አይቆረጥም እንዴ አረ እሱማ እኮ ከመዝራው የመጀመሪያው ጎመኑ ኖ እንዴ እሱማ እኮ አውቃለሁ ማለት መጀመሪያ ኮባ ይተከላል ቆይ እንጂ እንከባበር ኮባ ይተከላል ከዛም በኋላ ኮባ ከእንትን ካለ በኋላ ቅጠሉ ይቀነጠስና ከታች ስሩ እንስቱ እሺ ከዛን ከታች ከስር ያለው ይቀበራል አይደል እሺ እኔ ስለሰብቼ ነው ከዛን በኋላ ከቆየ በኋላ ይወጣል በቃ ወላሂ እንደዛ ነው ምንም ጭራሽ አልገባሽም መጀመሪያ ላይ ይሁን ልንገር ነው እኔ በቆጮ በኩል አልቀጣም ወላሂ በደንብ ነው የመጣው እንዴ እችላለሁ ብለሽ አው ደሞ እኮ እንሰት ይቀበራል ይፋቃውን የሚፋቃው ረስተሽዋል አሚቾና ነው አይደለም እኮ ቅጠሉ ይቀለጣል ከታች ያለው ይፈቀፈቃል ይቀበራል ስለዚህ ምን ትቀጣው ላ ወላሂ አልቀጣም እንዴ መፋቅ አለ ሌላ ደግሞ መቆረጥ አለ ይፋቃል ይቆረጣል ነው ሀባይ
መጀመሪያ አንቺ ለጎመኑ ይዘራል ይተከላል ስልሽ ከሷ አይደለም የምፈልገው አሰራር። እሺ መቆረጡን እኮ አልተናገርሽም። እና ተደግ ይቆርጣል እኮ ቆጭ ተቆጦ ወይ ደግሞ ይጨመቃል። ተጨመቀ ከዛ በኋላ ይታሻል። ከዛ በኋላ በኮባ ይደረጋል። ተጣፍጥፎ ይጋገራል። አሁን የተሳሳትኩት ነገር ምንድነው? መጭመቁን ማለት ነው። ስለዚህ ትንሽ ቅጣት እንቀጣጣል። እሱ ቅጣቱ ማለት ነው ሽሮ ብጥብጥ አጠጣታለሁ ማለት ነው። ኧረ ግድ ነው እንዴ ሐራም ማለት ያው እዚህ ጋር ኩባያ አለ። ዛሬ ብታመም ማዳቢ ባንቺ ማዳቢ እንደዚህ አርጌ ወይ እንትኑ እንዳይቀር ይሄው ከዛ ውሃ አረግበታል። አረ ለምን እንደውም እዚህ ጋር ጁስ አለ። በውሃ ሳይሆን በብርቱካን ጁስ በጠብጠዋለሁ ማለት ነው። ምንም ማረግ አይቻልም። ሞያ የለሽም ብለሽ ሞያሽማ አይሽልም። አር ሳሂባ በቃሽ። እኔ አሁን እንዴት ነው የሚወርድልኝ? ሳሂባ እንዴ ወደሽም ጠጣሽ በጠበጣ እንደዚህ የቆየ ቂም አለብሽ እንዴ? ይሄንን ትጠጫለሽ ምንም ሳትወርሺ ምናምን እንጂ ቶሎ በይ የለ ቶሎ በይ ወን በጠጩ ይጣፍጣል። ምን አይጣፍጥም ሳይባ እንደውም ጁስ ነው የሚለው። ምን ጁስ ይላል? ምን ይላል? ወይዬ ጉዴ! በነገራችን ላይ ጨዋታ ነው እያልኩኝ ወላሂ እንትና አልዋሸናችሁም። ሳይብ ግን በማይቀልዱ አትቀለጅ። ሆዴን ያመኛል። ይሄ አዲ ይቅርብኝ። እሱ ጨርሽ። አረ እንደውም ዋና ጁሱ ነው ጠጭ። የታባሽ ራስ ጉዳይ። አሁን ቀጣይ አሁን የምትፈልገውን ጥያቄ ትጠይቀኛለች ማለት ነው። አሁን አንድ ጥያቄ ጠይቀኛለች። እሺ ብቻ የማቀው ይሆነ። እሺ ቶሎ ሁሉንም የበርበሬ ቅመሞች ቢያንስ 5ቱን ንገሪ። የበርበሬ ቅመም ወላሂ በጣም ቀላል። አይ እሺ በቃ አይ አውቄ ነው። አረ ነው አውቄ ነው። 3 ጥያቄ አለ እኮ አውቄ ነው። እሺ ተናገሪ። 5 ነው ቆጣሪ ምን እንደሚዳርስ ሽሮ ሶሪ ቅርጽ ሽሮ ላ ወላሂ አይደለም። ምን እዚህ ጋር ሽሮ ስለበጠበጥኩልኝ ላ አይደለም። ጫው አንቺ እኮ ሽሮ ያጠጣሽኝ እና አንድ ብቻ መጨመቅ የቆጮ ስለሆነ እኮ አሬ ሽሮና ያየሁ ስለሆነ እሺ በቃ አራቱን መልሳል። ጫው በበርበሬ ማለት ነው። ጫው ቅመም እኮ አይደለም እኮ ቅመም ላይ ነው ያኔ በርበሬው ሲፈጭ ማለት ነው። አዎ ግድ እኮ ያስፈልጋል። ኮሮሪማ ይጨመራል ለሽሮ ነው እንጂ ለበርበሬ አይጨመርም። ለበርበሬ እኮ ነው። እሺ አረ ይጨመራል። ቦዛ አውቀሽ ነው እንዴ? እሺ ያለ ለበርበሬ ምን ይጨመራል? ጫውና ኮሮሪማ አሁን ይሄ ዋናቅስ እንትን ነጭ ሽንኩርት። እሺ ነጭ ሽንኩርት ለበርበሬ አይጨመርም። አረ ይጨመራል እንደሚጣፍጥ። ቀይ ሽንኩርት ነው እንጂ ዝንጅብል እኮ ቀይ ሽንኩርት ማለት ነጭ ነው ቀይ ነው ብቻ ግን ላ ወላሂ አረ አይደለም እንዴ ነጭ ሽንኩርት ቱም ማለት ነው። ቱም እኮ ይጨምራል በዝንጅብል ነው ነጭ ሽንኩርት የሚጠቀም ዝንጅብል አመለስኩ እኮ ሞላ 5 አረ 5 አልሞላሽ። ጫውን ኮሮሪማ አንድ ስህተት አለብኝ። ስለዚህ ነው የምቀጣሻለሁ። ምን ተሳሳቱ? እንትን ማለት በርበሬ ላይ ሽሮ ይጨምራል ብለሽ አይደለም። መጀመሪያ ሳላቅብሽው በርበሬ ስለበጠበጥኩ ነው። ሳላውቅ መጨመቅ ስለተናገርኩ ነው። ምን እንደምጠቀጣ ያ ረቢ ምን ልቅጣሽ? አንቺ በርበሬ ነው ማጠጣት ሰም በጁስ ሐሙስና እንትን ልብላ ዳቦ። እሺ እሺ እንጀራ በዶሮ ነው ለአሰማሽ። ኩባያው የት ነው ቅድም ያጠጣውብሽ? እኔ ምን ልጠጣ? በርበሬ በብርቱካን በዚህ ያ እንዴ አንቺ ተቀጣሽ መቀጣት የለብኝም እኮ አንቺ እኮ ይሄን በርበሬ እኮ እኔ እኮ በርበሬ በሙዝ በላ ሽሮ ጠጣው ለሳይባ ነው ያነቀዱማ ተቀልሽ ያለ በዚህ ያነቀዱ ምንድነው የምታበይ? ሙዝ ልብላ። ሙዝ ማይጎዳሽ እንደፋ አንቺ ሽሮ ላይ በርበሬ ጨምር ወጡ እኔ ላይ ነው እንደምትጨምር። ኦኬ ያስሽዬ ማማ እንደ አረ ሳይባ እኔ ዛሬ ማሰርታሽ ውሃ አርግበት ወይ ያለበይ አሁን ግን ሐራም አለክ ከምጠጭ ሳይባ እኔ እንደዛ እንዳደረግሽ። በነገራችን ላይ እኔ ለመጉዳት ብላ ያመጣችሁት በርበሬ
ሽሮ እዚህ ጋር ደግሞ ሚጥሚጣ አለ እንዴ ለኔ ጓደኛ ናት ብዬ ሰው ናት ብዬ ማለት ነው ሰርቼ ይውና ምግብ ያላመጣሁላት ነገር የለም። ኧረ ምን ቀረኝ ሚጣፍጠው ጓደኛችሁ ላይ ትክክለኛ አስተያየት ጨዋን ሶታል ብቻ ነበር ያልኳት ግን ሞያ እንደሌላ ተዋቁ። እኔ ግን የማላቀው ዶሮ ሰርቼ ነው ያመጣሁት። ግን ይሄ ልጠጣ ነው ይሄ ጁስ ማለት ምን እንደሆነ ልንገራችሁ። ሽሮ እይ አላህ ሽሮና በርበሬ እና የብርቱካን ጁስ ማለት ነው። ጫት እሺ እንደዚህ አይነት ጨዋታችን ማልፈልስፈሻል ባልጀምረው በቀረብኝ እና ይሄንን ይመስላል። ተቃጣይ አያችሁላት የሳሂባን ሙያ አይደል? አዎ ወላሂ ሙያማ ማለት ነው። በርበሬ ላይ ሽሮ ይጨመራል ብላ ተሳሳተች። እንደ ሽሮና በርበሬ ያው አብሮ ስለሚሰሩ ነው። ወንድምና እህት ነው። አረባክሽ ታዲያ ባይጨመቅ ቢሰራ ለአንድ ቀን አባይ ሐሙስ ሰርቻለሁ። ሙያዬ ደግሞ ይኸውልኝ ዶሮ እንዴት እንደሰራሁ እንጀራ እንዴት እንደጋገርኩኝ ሙያ ደግሞ ነፍ ነው። ይኸው ሽሮ አለኝ። ትንሽ ጨዋን ሶታል ብቻ ስላልኩ ጥያቄ ጠይቅሻለሁ ምናምን ብላ እኔማ ሙያዋን ለማየት ነበረ እና ሀባይ ይሄንን ይመስላል። ለሴራ የተደረገ ነው። ለሴራ የተደረገ ነው። ትዳር ለማፍረስ ነው። ያንተ ለማበላሸት አሁን እቺ ናት ፍቅር ይዞኛል ብላ ሜዳ ላይ የምትንጣጣዋ ልጅ ምግብ ሀታ በስነ ስርዓት መስራት ማትችል ነው። ደግሞ ታዲያ እናንተን ሀገር ምግብ እኮ ነው የጠየቅሽኝ እንዴ? ግድ ነው የሁሉም ነገር ማወቅ አለብሽ። ያረም ምግብ ትሰሪ የለን እንዴ? ሳይባ እና ታዲያ ያረም ምግብ ደግሞ ክትፎና ጎመን ምናምን የማይወድ ሰው የለም። ስለዚህ ግዴታ መቻል አለብሽ። እኔ ጎመን ክትፎ ታዲያ ጎመን ክትፎ እኮ በነገራችን ላይ ያው አንቺ ራስሽ ሰይመሽው እንጂ ጎመን ከትፎ መቀቀል ነው። ከዛም በኋላ አብስሎ መብላት ነው። ኧረ እባክሽ እንዴ ስንት ቅመም ይደረጋል። ወላሂ ቅቤ አለው ምናምን ዝንጅብል አለው። ኧረ የማይደረጋል አብሽ ይደረግበታል ምናምን እንዴ ኧረ ሞሰረት ምናምን ይባላሉ። ሞሰረት ጉድ ስሙልኝ እናቴሽ። እና ወያችን ይሄንን ይመስል ነበረ። በዚህ አጋጣሚ በርበሬ ወይ ሚጥሚጣ ምናምን የምትፈልጉ ካላችሁ ንገሩን እንሰጣችኋለን። ራሳይ ባረክሶባታል ወላሂ። ይሄው እኔ ለመቅጣት ብላ የኔ መሰለ በርበሬ ወላሂ የኢትዮጵያ በርበሬ ነው። በጣም ነው የሚጥመው ነገራችን ላይ ከሀገር ነው ያመጣው። ራሴ ሰርቼ ነው ያመጣው። ግን ሐቂቃትን ሀባይቢ ማለት ነው ዶሮ ራሱ በጣም ነው የሚጥመው። በጣም ወላሂ ይዋሻል። ግን ለቀልድ ብዬ ነው ማለት ነው እንትን ጨው የለውም ሳሁ ስላልኳት አንቺ ደግሞ ምናምን ብላ ይሄን ለማብላት ተናደድኩኝ። በጣም ነው የተናደድኩኝ። ይሄ ሁላ ረፍቼ ምናምን ነገር አለኩላህ። ይሄንን ይመስል ነበር። ከተመቻችሁ ላይክ ሰብስክራይብ አርጉ። እሺ አንድ ጥያቄ ጠይቅሽ። ስብቆ እንዴት ነው የሚሰራው? ስብቆ ወላሂ ባልጠይቅም ባልጀምረው ይሻላል። አላውቅም። ስብቆ ምንድን ነው? እሷ ግን የኛ ነገር መልስ ስብቆ ምንድን ነው? እንትን አትልም። ገአት እንዴት ነው የሚሰራው? ገአት ወላሂ ላዚም አላውቀውም። ምን ማለት ምንድን ነው የሚደረገው? ስብቆ ገአት ምንድን ናቸው? ጣይታ አያችሁ አይደል? ወላሂ ላዚም አላውቅም። ቅጣት በቅጣት አደርጋት ነበር ግን ተውኩላት። ፓርቲቱን እንቀጥላለን እንግዲህ። እኔ ገአትና ጣዖት ምናምን እኔ አላውቅም። ወላሂ ላዚም አላውቅም። ምንድን ናቸው ግን እነሱ? ገአት ተውት እንግዲህ ማለት ወለዮች ሳቁባት በደንብ እና ሀባይቡ ገአትና ማአት ምናምን የምታውቁ ከሆነ ቅጣት ምናምን ምን አላውቅም። ወላሂ ላዚም ከታች ጻፉልኝ ምን እንደሆነ። የወሎ ባህል ይሁን እኔ እንጃ ምግብ ይሁን ብቻ ወላሂ አላሁ አለ። እኔ ከሀገሬ ሌላ ምንም ምግብ አልችልም። ግን ወሎ ባህሉ እንጀራ እና ዶሮ ወጥ እንደዛ ነገር ገንፎ እንደዛ ብቻ ይመስለኛል። ሌላ ነገር እንዳለ አላውቅም። ገአት ማአት ምናምን ቅጣት ምናምን እነሱን አላውቃቸውም። ይሄን ይመስል ነበር። ከተመቻችሁ ሼር ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለሐራም አለይኩም ሰብስክራይብ አድርጉ። በጣም እንደዚህ እንዳቃጠለችኝ እኔ የምትወዱ ዳውን ሳሂባሽ ዲስላይክ አድርጉልኝ እኔ የምትወዱ እና እዚህ አጋጣሚ እንጀራ ምናምን የናፈቃችሁ ሰዎች ኑና ከኛ ጋር እስከምጨንቀኝ ነው ያስበላችሁኝ። አልሐምዱሊላህ በጣም ምግብ ነው ይዛ ያመጣችሁ ወላሂ ሐቂቃን ማለት ነው።
ግን እንግዲህ ባልበላ በቀረብኝ ነው የሚያስብለው የመጨረሻው ቅጣት ግድ ነው እንጂ እውነት ሳይሆን እንደዚህ አይደረግም። አይልመድብሽ። እሺ አንቺ ምግቤ አይጣፍጥም ስላልሽኝ ነው ይውላ ላበላብ ሆኜ ሰርቼው ማለት ነው። ልክ እንደ አረቦች ምናምን ነገር አለችብኝ። እኔም ደግሞ ቅጣት ብዬ ቀጣኋት። ይሄንን ይመስላል። መልካም ሁሉ ነገር ተመኘንላችሁ። በሌላ ርዕስ እስከምንገናኝ በሌላ ምግብ በሌላ ቅጣት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ፊ አማኒላህ